ይሄው በፍሬ ባርኮኛል። ሁለት ልጆች እግዚአብሔር ሰጥቶኛል። በሶስት ቀን ውስጥ የሚባረር ነገር ያለው እዚህ አትቆይም ነው ያልከኝ። እዚህ ሀገር አትቆይም አንቺ መሀል ከተማ ነው ማይሽ ነው ያልከኝ። የ23 ዓመት ልጅ ቀጥ ብሎ እየፈለገ መጣ። በቃ ደነገጥኩ። ያንንም ስራ ታቆሚያለሽ ነው ያልከኝ። ቀረ ቆመ። ትክክለኛ ገበሬው ኢየሱስ ከኔ ጋር ነው ያለው። ሳሙኤል ጠራሁ በይስ ሳሙኤል ጠራው። ወንድ ልጅ ትወልጃለሽ። አሜን። እሺ የእግዚአብሔር ስም የተባረከ ይሁን። እኔ የመጣሁት ከፍሪ ነው እና ትዝታ ባላለው ግን ይቅርታ ይደረግልኝ። በጣም ይቅር እንድትሉኝ ፈልጋለሁ። ምስክርነቱን አዘግይቻለሁ። በጣም ቆይቻለሁ። ምስክርነቱን አዘግይተሻል፣ ቆይተሻል። እሺ ይቅር አላችኋት? በምን ትገልጣላችሁ? እና እዚህ አትቆይም ነው ያልከኝ። እዚህ ሀገር አትቆይም አንቺ መሀል ከተማ ነው ማይሽ ነው ያልከኝ። መሀል ከተማ ነው ማይሽ። ከዚህ ትወጫለሽ መሀል እዚህ ከዚህ ከዓለም ገና ላይ ትወጫለሽ መሀል ላይ ትገቢያለሽ። ከዛ በኋላ ነው ዋናው ከተማ ላይ የምትቀመጪ ነው ያልከኝ። ከኬንቴር ወጣው ፉሪ ገባው። አሁን ከፉሪ ደግሞ ወደ አዲስ አበባ ልገባ ነው። ወደ ቦሌ ማለት ነው። ወደ ቦሌ አስጠቂላት። ወደ ልገባ ነው። ወደ ቦሌ እገባለሁ። ኢየሱስ ያድናል። አሜን። አረ ዛሬ የሆነ ሰውን አንስቼ ወረውረዋል። አሜን። በጌታ በኢየሱስ ክርስቶስ ስም ወደ ቦሌ። አሜን። እሺ እና እሱም ትንሽ ነገር ነው የቀረው ወደዛ ልንገባ ማለት ነው። እና እንደውም ዛሬ በአጋጣሚ ራሱ ሰማኝ ናት ይዛኝ መጣች። እሺ በእውነት ልመጣም እንደውም እንትና ነበርና በቄ ቀይሯል እኮ በቄ በጣም ቅባቱ ጨምሯል ምናምን ስትል በእግዚአብሔር በቄ ጋር ወሰጂኝ እላታለሁ። የሆነ ቀን ራሱ ይዘሽኝ ስላት አገልግሎት ሄዷል የለም ማለች። ከዛ ዛሬ እንደውም እየጨቀጨቀች ነው ያመጣችኝ ማለት ነው። እየጨቀጨ ሻንዶ ነው በቃ እንጂ ኢየሱስ ጌታ አሜን። እሺ ከዛ የእውነት ለመሰከርነትም እንትን አላልኩም፣ ሐሳቡም አልነበረኝ። ከዛ ልክ በረዳ እንገባ ስንል ብዙ ነገር የሆነልሽ በበቄ ነው ታውቂያለሽ አይደል? መስክር ሲል እኔ ይፈራል ምን ብዬ መሰከራለሁ አልኳት። ከዛ ይሁን መስክር በቃ ያው ስለያዘገየውኝ ማለት ነውና ይሄው በፍሬ ባርኮኛል። ሁለት ልጆች እግዚአብሔር ሰጥቶኛል። እሺ ይሄው ባለትዳር ሆኜ እግዚአብሔር ከምንም በላይ በሞገስ እያኖረኝ ነው ባንተ ቅባት ማለት ነው። የሚገርም ነው። አጨብጭባ ለጌታ ክብር። እኔ ላይ ባለው ቅባት እግዚአብሔር ባረከሽ። ያኔ ሲተነብይልሽ የነበረበት ሰዓት ላይ ምን አይነት ህይወት ውስጥ ነበርሽ ያለሽው? እኮ ላነሳልህ ነው። በእውነት በጌታ ቤት ወጣ ገባ ነበር ታውቃለህ። በደንብ ያዣት ትላታለህ ለስመኝ። ወደ ቸርችም በግድ ነው የምታመጣኝ ካለው ነገር አንፃር ታውቃለህ አንተ ብዙ ነገሮችን ማለት ነውና ግን እንደዛም ሆኖ ያንተ ቅባት ብዙ ነገር ተናግረኸኛል። ያንንም ስራ ታቆሚያለሽ ነው ያልከኝ። ቀረ ቆመ። ከዛ የራሴን ጸጉር ቤት ከፍቼ ነው ለሁሉ ራሱና ለዚህ ነው ይቅርታ ይደረግልኝ ያልኩት ቅድሚያ ማለት ነውና ያው ቹት እናት እንደውም ዲቦራ ትባላለች፣ መክሊት ትባላለች። መክሊትና ዲቦራ ሻታ ካፖራ አጨብጭባ ለጌታ ክብር። እግዚአብሔር ተናግሮ ሁለት ልጅ አሜን። እግዚአብሔር በልጅ ባረከሽ፣ በኢኮኖሚ ባረከሽ፣ በስፍራ ባረከሽ። ቤትም የራሴ ነው ክራይ የለብኝም። ባለቤቴን አልቀረውም ያው ታውቀዋለህ። እሺ ታውቀዋለህ። እኔ ረስቼዋለሁ ብቻ ታውቀዋለህ። መንግስት ሰራተኛ ነው ስለምታውቀው ማለት ነውና እሱንም ወደ ጌታ መጣሁት እኔ ነኝ። እሱንም ወደ ጌታ መጣሽው? ጌታ ምን ጀግና ነሽ አንቺ የእውነት ማለት ነውና ቅባት እንድትሰጠኝ ፈልጋለሁ ዛሬ ቅባት እንዲሰጣት። እኔ እንደዚህ አይነት ሰዎች ባለፈም እንደዚህ አይነት አንድ ሰው መጥቶ ነበር። አሜን። የቤተክርስቲያን መሪ የሙሉ ወንጌል ቤተክርስቲያን መሪ መጥቶ የእግዚአብሔር ሰዋል አይደለ ሮብለታ አንተ ላይ ያለውን አኖይንቲንግ ፈልጋለሁ እንድትቀባይ ፈልጋለሁ። ዛሬ በጌታ በኢየሱስም ለሷ እየተናገርኩ አንተ ቤት ቅባት ይፈሳል። አሜን። አላቦሰካት ዊናማያ አሜን። ተጫቱን አንሱና ኢየሱስ ያድናል በሉሲ። ኢየሱስ ያድናል። አሜን። እግዚአብሔር አሁን ሳሙኤል አሜን። ሳሙኤል ቤት ሳሙኤል ጠራሁ በይስቲ ሳሙኤል ጠራው። ወንድ ልጅ ትወልጃለሽ። አሜን። በኢየሱስ ስም አሜን። ሃሌሉያ። ቀጣይ የምትወልጂው ወንድ ልጅ ነው። አሜን። እግዚአብሔር አዲስ ነገር ያደርጋል። አሜን።
የትንቢት መንፈስ ያገኝሻል። አሜን። የሌለው ላይ ትናገሪያለሽ፣ እግዚአብሔር ይጠራዋል። አሜን። እኔ እንደዚህ አለው የትንቢት መንፈስ ትቀበላል። አሜን። እግዚአብሔር ታምራት ያደርጋል። አሜን። አይኖችሽን እግዚአብሔር ይከፍታል። አሜን። እንግዳ ነገር ይሆናል። አሜን። ሃሌሉያ። አሜን። ኑ እስቲ አንድ ሰው ብትይዙልኝ ከኋላ ደስ ይለኛል። አሜን። ራሃዱሳ ካፓሪያ ጄላቦሲያ ይኸው ቀባሁሽ። እንደ እምነትሽ እግዚአብሔር በሕይወትሽ ላይ ታምራት ያድርግ። ኃይል አዳራባስ አጨብጭቡና ለጌታ ክብር ሰጡ። ታውቁኛላችሁ። ስሜ ነቢይት ሽብሬ ይባላለሁ። 28 ዓመት ነው ጌታን ሳገለግል። የሚገርማችሁ ቸርቹ የት አካባቢ እንደሆነ አላውቅም ነበር። እዚሁ ሆኜ ያው ከዚህ ጀርባ ነው ቤቴ። በጣም ጸልያለሁ፣ ሳልጸልይ አልወጣም። ግንቦት 23 ላይ በጥቼ እዛች ጋር ነበር የተቀመጥኩትና እግዚአብሔር የተናገረው ቃል ሉቃስ ምዕራፍ 8 ቁጥር 40 ላይ የደሙ ምንጭ ቆሟል። እግዚአብሔር በሚያታግላችሁ ነገር ላይ ቆሟል አይደል? መልእክቱ ቆሟል አለ። ቆሟል። አሜን። 16 ዓመት በሙሉ ባለቤቴ አብረን ማለት ያው ከአገልግሎት ነው። ያው እሱ መሰረተ ክርስቶስ ነበረ። አማኑኤል ቤተክርስቲያን ሆኜ ነው። በሆነ አጋጣሚ ያው እነሱ ለኔ ቤተሰቦቼ ናቸው። ብዙ ታሪኬን ያውቃሉ። እውነት ነው። ምንም ዓለማዊ ነገር አላውቅም። እነሱ ያውቃሉ። ቴሌቪዥን እንኳን ከፍቼ እንደዚህ አይቻልም። በቃ ከገዳም ከኦርቶዶክስ ገዳም ከነተከስተ ጋር ወጥቼ የገዳም ህይወት ነው ያለኝ። አላውቅም እንደዚህ ዓለማዊ ነገርና በ20 ብር ነው ከባለቤቴ ጋር የተጋባ ነው። 16 ዓመት በሙሉ ሚስጥር ማለት ምን የሆነ ነገር አይነግረኝም። ከ16 ዓመት በኋላ ልጄ 14 ዓመት ልጅ 15ኛ ዓመት ነው። ሴቷ 13 ዓመት ነው። ለካ እሱ ውጪ ወልዶ ጠፍቶ ምናምን አላውቅም። የ23 ዓመት ልጅ ቀጥ ብሎ እየፈለገ መጣ። በቃ ደነገጥኩ። ይገርም በእውነት ነው ብላችሁ በህይወቴ አንዳንድ ነገር ምናልፍባቸው ነገርና ይህንን ተሸክሜ ዝም ብዬ ልጁ ሲመጣ እንግዲህ እኔ ከእግዚአብሔር ዘንድ ስለሆንኩኝ ነው አሁን እንደዚህ አረብሽን ቤት ውስጥ ብዬ በሰፊ ትከሻዬ ከመንፈስ ቅዱስ ጋር ምክንያቱም ትክክለኛ ገበሬው ኢየሱስ ከኔ ጋር ነው የሚያበላኝ። በእውነት ገበሬው ኢየሱስ አንድ ቀን ይኸው ባለቤቴ አስተዳድሮኛ ያውቃል። ኢየሱስ ነው አስተዳዳሪ። አሜን። ያውቃል ህይወቴን በእውነት ከማንም በላይ ልጆቼ የሚማሩበት ትምህርት ቤትና እሱ አስተዳዳሪ መሪ ኢየሱስ እንደሆነ ነው የማውቀው። በእውነት ነው የምላችሁ። ሳጋ ቁጭ ብዬ ነቢይ ምን አለኝ? በ3 ቀን ውስጥ ከቤትሽ የሚባረር ነገር አለ። በእውነት ኢየሱስ ጌታ ሃሌሉያ አሜን። እንዲህ አለ። እኔ ታውቃለች የሆነ መዝለል ምናምን በህይወቴ ስትሮንግ ነኝና እቀበላለሁ። ቃሉን ተቀብዬ ግጥም አደርጋለሁ። ይህ በመከራ ላይ ለጥፉ ዛሬ ትወጣላችሁ። አሜን። ዛና ማሽላት እና በቃ ቤቴ ውስጥ አታገለኝ። ታውቃላችሁ ገባና እግዚአብሔር ነው በዚህ ምድር ላይ መጥቼ 13 ዓመት ነው ኬንቴሪ ከመጣውና እግዚአብሔር ራሱ ነው ይሰራል። አሜን። በእውነት እግዚአብሔር ራሱ እኔ ምንም የለበትም። ምንም የሚያደርገው መንፈስ ቅዱስ ነው። እና የሚገርማችሁ ምስክርነት እንዲሆንላችሁና በቃ ሁለት አሸንፌ ከሴቷ ልጅ ጋር ነበር የመጣው። ሴቷ ነብይ ናትና ማያው ዛሬ ይጣርጋል እግዚአብሔር ይጣርጋል አሜን አልኩኝና መጣንና በ3 ቀን ውስጥ የሚባረር ነገር ያለው አለ። ይሄውላችሁ ማክሰኞ ዕለት 11 ሰዓት ላይ ጌታ ኢየሱስ ከነሻንጣው በቃ ሄዳለሁ ብሎ ጠርክ ኢየሱስ አጁና ማን ይጠረጋል። ጠርክ የናዝሬቱ ኢየሱስ። ምክንያቱም አንዳንዴ ሳናስባቸው አዝነናቸው የምናስገባዎች ሎጦቻችንን እግዚአብሔር ይጠርገዋል። አሜን አይደል? አዝነን በቃ እንሸከ ኖ እግዚአብሔር እኮ አይፈቅድም። እግዚአብሔር የተባረከ ይሁን። ክብሩን እግዚአብሔር ይውሰድ። ስለዚህ ጌታ በእውነት ነው የምላችሁ። ይሄው ማክሰኞ 11 ሰዓት 3 ቀን ብሎኛል። በ3 ቀን ይሄው እረፍ። ለካ ለትዳሬም ከባድ መፋታት ይዞ መጥቶ ነበር። በእውነት ነው የምላችሁ ልጆቼን ሁሉ ሊበታትንና እግዚአብሔር ብቻ ይሄንን ታሪክ አድርጎልኝ
ለኢየሱስ ይሁን። ክብሩን እግዚአብሔር ይውሰድ። ሃሌሉያ